ያቺ አንድ አለት አለች አሰብ ላይ እሷ ናት በቃ እሷ ከተሰበረች ሪፍት ቫሊ እንዳለ እስከ ቦረና ድረስ ተገንጥሎ ለብቻ ነው የሚቀረው የሰመጠው ይሰምጣል የተረፈውም ይተርፋል እንደ አውሮፓውያኑ በ2017 ዓመተ ምህረት ፎርብስ መጽሔት አስደንጋጩ የምጽአት ቀን የዓለም ካርታና የቢሊዮነሮቹ የማምለጫ እቅድ በሚል ምድር ከምታስተናግደው አደጋ በኋላ የሚኖራትን አዲስ አቀማመጥ የሚያሳይ የካርታ ምስል ይዞ ብቅ አለ። ጥያቄው ለምን? አብረን እንመልከት። ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን ቆያችሁ? በዛሬው ቪዲዮ የዓለማችን ቢሊዮነሮች ለምን በሀገራችን መደበቅ እንደፈለጉ እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ እጋብዛለሁ። ከዛ በፊት ግን ለዚህ የእውቀት ቤት አዲስ ከሆናችሁ ወይንም እንግዳ ከሆናችሁ አሁኑኑ ከታች ሰብስክራይብ በማድረግና ከጎኑ የምትመጣውን የደወል ምልክት በመጫን በየሳምንቱ የምንለቃቸውን አዳዲስ የስነ ፈለክና የስነ ከዋክብት አስትሮኖሚ መረጃዎች እንዲደርሳችሁ አድርጉ። ቪዲዮንም ላይክ ማድረግ አትርሱ። አመሰግናለሁ። እንደ አውሮፓውያኑ በ2017 ዓመተ ምህረት ፎርብስ መጽሔት አስደንጋጩ የምጽአት ቀን የዓለም ካርታና የቢሊዮነሮቹ የማምለጫ እቅድ በሚል ምድር ከምታስተናግደው አደጋ በኋላ የሚኖራትን አዲስ አቀማመጥ የሚያሳይ የካርታ ምስል ይዞ ብቅ አለ። በሀገራችን ደግሞ ሐኪም አበበች ሽፈራው በአንድ ወቅት ይህንን ተናግሮም ነበረ። ኮከብ ከፀሐይ ጋር ሲጋጭ ነው የኖህ ዘመን የጥፋት ውሃ የተከሰተው። ኮከቧ ከሰማይ እየተውዘገዘገች ወርዳ ባህር ላይ ስታርፍ ባህሩ ፈላና ዓለምን ሸፈናት፣ ምድርም እንዳልነበር ሆነች በማለት ይናገራሉ። ኮከቧ ፀሐይን ስትመታት የፀሐይም ሽራፊ ምድር ላይ ወደቀች። አሁንም እንጠብቃለን። በጥቂት ጊዜ ውስጥ አንድ የቀረ ክፋይ በመኖሩ ከባድ አደጋ ይከሰታል። በዚያን ጊዜ የተሰነጠቁት አለቶች ይከፈላሉ። ያን ጊዜ ምስራቅ አፍሪካ ኢትዮጵያንም ጨምሮ ለሁለት ትከፈላለች በማለት ይናገራሉ። የዓለማችን ቢሊዮነሮችም ይህንን የምድር ጥፋት አስቀድሞ በመረዳት የምድር ውስጥ ግንባታቸውን አጠናቀዋል። ሌላው አስገራሚ ነገር ደግሞ ናሽናል ኤሮኖቲክስ ኤንድ ስፔስ ኤጀንሲ ወይንም ናሳ ይህንን መረጃ በቅርቡ አውጥቷል። ምድርን ሊመቱ በሚችሉ አስቴሮይዶች ላይ ጥናት በሚያደርገው ቡድን በኩል ወደ 250 የሚደርሱ አስቴሮይዶች ወይንም አለቶች ወደ ምድር ይመጣሉ። ከነዚህ ውስጥ 72ቱ ለምድራችን እጅግ ተቃርበዋል። የኢትዮጵያ የዓለም ብርሃን መልእክቶችም እነዚህን ሐሳቦች በመደገፍ ምድር ላይ የሚከሰተውን ከፍተኛ አደጋ ምክንያት በማድረግ የሚጠፉትን ሀገራት በስም ዝርዝር ሳይቀር ጠቅሰዋቸዋል። ምድራችን በቅርቡ በተፈጥሮ አደጋዎች እንደምትመታ በዓለም አቀፍ ደረጃ የወጡ መረጃዎችና የኛ የኢትዮጵያ አባቶች ተናግረዋል። በመሆኑም ሳይንሱን ተከትለው የናሳን ዘገባ ተከትለው የዓለማችን ቢሊዮነሮች መሸሸጊያቸውን ካዘጋጁ ሰነባብተዋል። ከመሸሸጊያቸውም አንድ አማራጭ አድርገው የወሰዱት ሀገራችንን ኢትዮጵያን ነው። በመሆኑም በተለያየ ምክንያትና በተለይ በኢንቨስትመንት ስም ብዙ ቦታዎችን በኢትዮጵያ ውስጥ የያዙት ከመጪው አደጋ ለማምለጥም ጭምር ነው። በሀገራችን ኢትዮጵያ ያሉ አባቶችም ይህንን አይቀሬውን የመሬት ጥፋት አስረድተዋል። በመሆኑም ከዚህ አደጋ በኋላ የተሰወሩ በኢትዮጵያ ብቻ የሚገኙ ፒራሚዶችና ከተሞች ይገለጣሉ። የቀድሞ የነ ሄኖክ የነ ኢቴል ስልጣኔ ዳግም እንደሚመለስ ብዙ መጻሕፍትና ሊቃውንቶች አስረግጠው ተናግረዋል። ውድ ቤተሰቦች ከዚህ በመቀጠል ሐኪም አበበች ሽፈራው ስለነዚህ መሬትን ስለሚመቷት አስትሮይዶች ከዶክተር ሮዳስ ታደሰ ጋር በአንድሮሜዳ የቴሌቪዥን መርሃ ግብር የተናገሩትን ተከታትለን እንመለሳለን። አሁንም አብራችሁን ቆዩ። ቃውንት የሚከታተሏቸው ክፋዮች አሉ ብለዋል። በሳይንሱ አስቴሮይድ ወይም ኮሜትስ የሚባሉ ነገሮች አሉ። መሬትን መተው በጥቂት ዓመታት የሚያጠቁ አሉ። ባለፈው ወደ ሩሲያ አካባቢ መሰለኝ ወደቀ አለ። አሁንም ደግሞ ሳይንስ የሚጠብቀው ነገር አለ።
እንደውም ውይይት ነበረ ባለፈው ቢቢሲ ላይ በኒኩለር እንምታው ሲመጣ ወይስ በጨረር እንምታው የሚል ከባድ ነገር ውዝግብ ስንሰማ ነበር ቢቢሲ ላይ እና በእናንተ ትምህርት እንግዲህ ባለፈው ሲያነሱ እነዚህ ክፋዮች የሚወጡበትን ጊዜ በጠልሰም ወይም በዛ ካርታ እናወጣለን ብለው ነበርና እንዴት ነው የትምህርት እስቲ ትምህርት አይደለም በቃ ፀሐይ ያ እንትን መስመሩን ይስታል ኮከቡ ከፀሐዩ ይጋጫል ትቀራፋለች አሁን ተሰንጥቃለች እኮ ለምጽ ምናምን የምናየው በሰዎች ላይ እንደዚህ የሷ ስንጣቂ ነው ከውስጥ ምትረጨው ያ መደፈን አለበት ተፈጥሮ ወይ ወድቆ አንድ ነገር እንደመበየድ ማለት ነው ሲመታት ወድቃ ሲወድቅ አሁንም ግራቪቲ ያለው ባህር ላይ ነው ባህሩ ይፈላና አሁንም ዓለምን ሊቀይራት ይችላል በኒኩለር ምንም አይነት ሊደርሱበት አይችሉም እኔ የሰው ልጅ አቅሙን ቢያቅጥሩ ነው አይሆንም ጨረቃ ላይ ቢወጡ ማርስ ላይ ቢወጡ ፈለጉ ጁፒተር ላይ ቢወጡ ይቻላል ገባሪዎች ናቸው ግን ፀሐይን ላይ የሚከፈለውን ነገር መመለስ አይችሉም ስለዚህ እነዚህ አስቴሮይዶች ወይም ኮሜቶች ሲመጡ ባለፈው ያነሱት ነበር እንደ ወደብም ብለው እንደ ቀላል ነገር አንስተውት ነበር ግን ቀላል ነገር እኮ አይደለም አሁንም እኮ ሰሞኑን ተሰንጥቋል እንትን አፋር ላይ ክፍተት አለ ያቺ አንድ አለት አለች አሰብ ላይ እሷ ናት በቃ እሷ ከተሰበረች ሪፍት ቫሊው እንዳለ እስከ ቦረና ድረስ ተገንጥሎ ለብቻ ነው የሚቀረው የሰመጠው ይሰምጣል የተረፈውም ይተርፋል እና እዚች ወለንጭቲ አካባቢ ጀምረህ ዛታች ቦረና እስከምደርስ ከኢንዲያን ኦሽን ጋር ይቀላቀላል ከአንድ ውቅያኖስ ጋር እንዲሆናል ማለት ነው ዛሬ አይደለም ብዙ ዘመኑ ነው እኮ ይሄን ከተነበዩት በጣም ረጅም ዘመን አላቸው ስለዚህ ሊቃውንት ጉባኤ እነ ኮሜቶችን የሚያስቴሮይድም ክፋዮችን የሚወጡበትንም ጊዜ ትምህርት አለው ማለት ነው በኢትዮጵያ እንትኑ ለጣና ላይ ታየዋለህ እነሱ የሚወጡበት ጊዜ እግዚኦታ ይጀምራል ጸሎት እግዚአብሔር ይለመናል እኮ ፈጣሪ መለበን አለበት እሱን አላደረግነው የሚመጣብንን ነገር በሙሉ ፈጣሪን በመለመን ልናጠፋው እንችላለን ግን አይቀርም ከፈጣሪ የመጣ ነገር እንደውም ቶሎ ቢመጣ ጥሩ ነው አይቀርም ተመልካቾቻችን ይፈራሉ እንዴት ጦሮ ቢመጣ ጥሩ ነው ይላሉ እንግዲህ በዓል መርሃ ግብር እያከበርን ነው 2012 ላይ እንዳይወድቅ ነው የምንፈልገው መምጣቱ ምን ጥቅም አለው መምጣቱ ካልቀረ ባዮሎጂካል ሁላችንም አጠፊዎች ነን ቶሎ ለስልጣኔው ምቹ ይሆናል መጥፎ ሰዎች ይጠፋሉ ጥሩ ሰዎች ይፈጠራሉ በዚህ ድንጋጤ ውድ የካሶፒያ ቲዩብ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እንዲሁም ይህንን እጅግ አስገራሚ አስደናቂ የስነ ፈለክና የስነ ከዋክብት አስትሮኖሚ መረጃዎችን በትኩሱ የምታገኙበትን ቻናል ሰብስክራይብ እና ከጎኑ የምትመጣውን የደወል ምልክት መጫን አትርሱ እንዲሁም ሼር ያድርጉን እናመሰግናለን በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ አምላካችን ሀገራችንን ኢትዮጵያንና ዓለማችንን መሬት በቸርነቱ ያቆይልን ደህና ሁኑ